ኤክሰርሳይዝ ፕሪንሲፕል አለው፣ ጋይድ ላይን አለው። ስፖርት ቤት ሄዶ ስፖርት መስራት ብቻ ሳይሆን አንድ ሰው ወደ ጂም ከመሄዱ በፊት እንደ ሰውየው ሜዲካል ሂስትሪ ለሰውየው የሚመጥን ካልኩሌት የተደረገ ዲዛይን የተደረገ ኤክሰርሳይዝ ፕላን ስለሚያስፈልገው ነው። at the end of the day what he is looking for ምንድነው የሚጠብቀው? ምን ማግኘት ነው የሚፈልገው? አይነት ወርክአውት አይሰጠውም። ይሄ ህገወጥ ነው። ኪሎግራም ኦልድ ሜዠርመንት ነው። ሰውየው በሰውነቱ ውስጥ ያለው የመስል መጠን ምን ያህል ነው? ምን መሆንስ አለበት? ሰላም ውድ የቻናሌ ቤተሰቦች፣ በውስጥ መስመር ብዙ ጊዜ ጥያቄ ይጠየቃለሁኝ። ግን በውስጥ መስመር የምጠይቁትን ጥያቄ ለምን ኮመንት ላይ ጽፉት? ምክንያቱም ሌሎችም እንዲያዩት። ኮመንት ላይ ደግሞ ስጽፉ ቪዲዮ ለብዙ ሰው የመድረስ እድል አለው። ምክንያቱም የዩቲዩብም ይሁን የቲክቶክ አልጎሪዝሙ የሚሰራው ብዙ ሰው ኮመንት ላይ ሲጽፍ ወይም ደግሞ ላይክ ሲያደርግ ቪዲዮ ተፈላጊ እንደሆነና ለብዙ ሰው የማሰራጨት ሲስተም አለው። አሰራሩ እንደዛ ስለሆነ እኛ ይሄን ያህል ላይክ አገኘን ወይም ደግሞ ይሄን ያህል ኮመንት ተጻፈልን ለማለት ሳይሆን ላይክ ሲደረግና ኮመንት ሲጻፍ ሲስተሙ ቪዲዮውን ለብዙ ሰው የማድረስ እድል ስላለው ጥያቄያችሁን በኮመንት በኩል ብታደርጉ በጣም ደስ ይለኛል። ይህንን ቪዲዮ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። ስፖርት ከመጀመራችን በፊት ወይም ደግሞ ስፖርት ለመጀመር ስንመጣ ማድረግ ያለብን ነገራቶች ምንድናቸው የሚለው ጥያቄ ነው። እንደምታውቁት ኤክሰርሳይዝ ፕሪንሲፕል አለው፣ ጋይድ ላይን አለው። ኦፍ ኮርስ ሰምቲንግ ኢዝ በተር ዛን ነቲንግ። የግድ ስፖርት ቤት ሄዶ ስፖርት መስራት ብቻ ሳይሆን ላይፍ ስታይላችንን ማስተካከል በራሱ ራሱን የቻለ ጥቅም አለው። አይደለም ስፖርት ቤት ሄደን ትንሽ ነገር ሰርተን መምጣት ይቅርና በታክሲ የምንሄደውን መንገድ አስቀርተን በእግር መንቀሳቀስ ስንጀምር ለጤናችን እጅግ በጣም ጥሩ ለውጥ የሚያመጣ ነው። ስለዚህ እንዲያውም ጂምናዚየም ሄደን 2-3 ቀን ብቻ የምንሰራው ስፖርት በቂ አይደለም። ላይፍ ስታይላችንን ማስተካከል በጣም ተገቢ ነው። ለምሳሌ አንድ ሰው ከቤት ተነስቶ ወደ ስራው ሲሄድ ሰራተኛ ከሆነ በሰርቪስ ነው የሚሄደው። ከሰርቪስ ወርዶ ቀጥታ በሊፍት ነው ወደ ቢሮ የሚሄደው። ከዛ 6 ሰዓት 8 ሰዓት ወንበር ላይ ቁጭ ይላል። ከዛ ሲመለስ በሰርቪስ ነው። ነገም ከነገ ወዲያም እንደዛ ነው። ተመሳሳይ አይነት ላይፍ ነው የሚኖረው አብዛኛው የመንግስት ሰራተኛ ማለት ነው። ሌሎቻችንም እንደዛው እንደየስራችን ባህሪ ቢለያይም ማለት ነው። ጂም ሂዶ 2-3 ቀን ብቻ ሰርቶ እንደዚህ አይነት ላይፍ መደጋገም ከሆነ ብቻውን ጥቅም አይኖረውም። ቅድም እንዳልኳችሁ something is better than nothing፣ የሆነ ነገር ከሆነ ነገር ከምንም ነገር ይሻላል በሚለው ካልሆነ አንድ ሰው ወደ ጂም ከመሄዱ በፊት ለምንድን ነው ጂም የሚሄደው የሚለውን ማወቅ ይኖርበታል። ኦብጀክቲቭ ሊኖሮ ይገባል። እኔ በማሰራበት ጂም ላይ አንድ ሰው ወደ ጂም ሲመጣ ብዙ መረጃዎችን እንቀበላለን ከክሊየንታችን ማለት ነው። የመጀመሪያው ምንድነው ፊትነስ ፐርሰናል ኢንፎርሜሽን እንወስዳለን። በሁለተኛ ደረጃ ደግሞ ሄልዝ ስታተስ ይወሰዳል። የተለያዩ የጎንዮሽ ህመም ካለበት እንደየህመሙ እንደየሰውየው ፐርሰናል እንደየሰውየው ፊዚካል ፊትነስ ሌቭል እንደ ሰውየው ሜዲካል ሂስትሪ ለሰውየው የሚመጥን ካልኩሌት የተደረገ ዲዛይን የተደረገ ኤክሰርሳይዝ ፕላን ስለሚያስፈልገው ነው ይህንን የምናደርገው ማለት ነው። ፐርሰናል ኢንፎርሜሽን እንወስዳለን። ፊትነስ ሌቭሉ ይወሰዳል። ሜዲካል ሂስትሪ እንወስዳለን እና ኦብጀክቲቭ ምንድነው? ለምንድን ነው ስፖርቱን መስራት የፈለገው? at the end of the day what he is looking for ምንድነው የሚጠብቀው? ምን ማግኘት ነው የሚፈልገው የሚለውን ስፔሲፊክ ኦብጀክቲቭን ለይተን እንወስዳለን። ከዛ በኋላ ቀጥታ የሚደረገው ምንድነው? እኛ በራሳችን አሰስመንት፣ እናንተ በራሳችሁ በናቹራል በተለያየ መንገድ አሰስ ማድረግ ትችላላችሁ። ቦዲ አሰስመንት ይወሰዳል። እኛ የምናደርገው እንደዛ ነው። ዝም ተብሎ ወፍራሙም ቀጭኑም ትልቁም ትንሹም ልምድ ያለውም ልምድ የሌለውም ሴቱም ወንዱም አንድ አይነት ወርክአውት አይሰጠውም። ይሄ ህገወጥ ነው።
አይባልም፣ ተገቢ አይደለም። በኪሎግራም መለካት ይቻላል፣ ግን ኪሎግራም ኦልድ ሜዠርመንት ነው። ምክንያቱም አንድ ሰው 90 ኪሎ ሆኖ ጤነኛ ፊት ሊሆን ይችላል። 60 ኪሎ ሆኖ ኦቨርዌይት በጣም ኦቤስ ሊሆን ይችላል። ሶ እኛ ጤነኛ ነው ብለን የምናስበው 60 ኪሎ ነው ከ90 ኪሎ ጋር ስናየው ማለት ነው። ግን ለዛ ነው ኪሎ ኦልድ ሜዠርመንት ነው ለማለት የቻልኩት። ትክክለኛ እንትን ለመውሰድ ከኪሎግራም ይልቅ ቦዲ አሰስመንት መውሰድ ነው የሚሻለው። የሰውዬ 90 ኪሎ መዘነ 60 ኪሎ መዘነ የሚለው ሳይሆን ሰውየው በሰውነቱ ውስጥ ያለው የመስል መጠን ምን ያህል ነው፣ ምን መሆንስ አለበት፣ በሰውየው ውስጥ የሚገኘው የስብ ወይም ደግሞ የፋት መጠን ምን ያህል ነው፣ ምን መሆንስ አለበት፣ ሆዱ ላይ ያለው ቪዘራል ፋት ወይንም ደግሞ ቤሊ ፋት ምን ያህል ነው፣ ምንስ መሆን አለበት። ቦዲ ኤጁ ስንት ነው? ቦዲ ኤጁ ከትክክለኛው እድሜው ጋር ልክ ነው፣ ያንሳል ወይስ በልጧል? በልጦ ከሆነ ወደ ኖርማል እድሜው እንዲመጣ ቦዲ ኤጁ እንዲስተካከል ምን መደረግ አለበት ለሚለው ወርካውቱን በዛ ልክ በዛ ደረጃ ዲዛይን ለማድረግ ስለሚጠቅም እነዚህን ሂደት ተከትለን ነው አንድን ሰው ብቁ ማድረግ የምንችለው። ትክክለኛ አሰራሩም ሳይንሱም የሚለው ይሄንን ነው። ኤክሰርሳይዝ መርህ አለው፣ ጋይድ ላይን አለው፣ ሳይንስ ነው። ራሱን የቻለ ትልቅ ሳይንስ ነው። ዝም ብሎ ማንም ሰው ዘሎ ተነስቶ የ2 ቀን 3 ቀን ስልጠና ወስዶ እንደፈለገ የሚሆንበት ኢንዱስትሪ አይደለም። ስለዚህ አንድ ሰው ወደ ጂም ሲመጣ ኦብጀክቲቭ መታወቅ አለበት። ሜዲካል ችግር አለበት ወይስ የለበትም የሚለው መታወቅ አለበት። ፊትነስ ሌቭሉ ጀማሪ ነው ወይስ ልምድ ያለው ሰው ነው? ልምድ ያለው ሰውና ጀማሪ የሆነ ሰው አንድ አይነት ወርክአውት አይሰራም። የተለያየ ነገር ነው የሚሰራው። ፐርሰናል ኢንፎርሜሽኑ ይህ ሁሉ ተወስዶ ቦዲ አሰስመንቱ ተሰርቶ ለሰውየው የሚገባው የሚያስፈልገው የምንችለውን ሳይሆን የምናሰራቸው የሚያስፈልጋቸውን ነው መስጠት ያለብን። ኮች መሆኑ የሚታወቀው የሚችለውን ነገር ማሰራት ሳይሆን ለሰው ለክሊየንቱ የሚያስፈልገውን የእንቅስቃሴ አይነት ካልኩሌት አድርጎ ዲዛይን አድርጎ መጥኖ ማሰራት ሲችል ነው እንጂ ብዙ ፑሻፕ ስላሰራ ወይም ደግሞ ብዙ ቁጭ ብድግ ስላሰራ ኮች ነው ማለት ይከብዳል ማለት ነው። ወደ ጂም ስትሄዱ እንደዚህ አይነት ግንዛቤ እንዲኖራችሁና ጂም ውስጥ ምን አይነት ወርክአውት መስራት እንዳለባችሁ፣ ጀማሪ ከሆናችሁ ምን አይነት ወርክአውት መስራት እንዳለባችሁ፣ ኤክስፒሪየንስድም ከሆናችሁ ምን አይነት ወርክአውት መስራት እንዳለባችሁ ለሁሉም ሰው የሚሆን ወርክአውት አይነት እየሰራውኝ ዩቲዩብ ላይ ለቃለሁ። ከናንተ የሚጠበቀው የዩቲዩብ ቻናላችንን ሰብስክራይብ ማድረግ ነው። ቪዲዮን ላይክ በማድረግ ለብዙ ሰው እንዲደርስ አድርጉልኝ። ቀጣይ በሌላ ርዕስ እንገናኛለን። እስከዛ ይህ አስተማሪና አዝናኝ የሆነ ፕሮግራም ለሁሉም ሰው እንዲደርስ ሼር በማድረግ ለቻናላችንም አዲስ ከሆናችሁ ዩቲዩባችንን ሰብስክራይብ እንድታደርጉ እጠይቃችኋለሁ። ማሜ ፊትነስ ነኝ። ፊት ፎር ዋት ዩ ሊቭ